አሁን ባለንበት በዚህ ዘመን ላይ ሐሳባችንን የሚወስዱ የተለያዩ የሐሳብ መስረቂያ ፕላትፎርሞች አሉ። እነዚህን ፕላትፎርሞች አሸንፎ የራስን የሆነ ማንነት መገንባት የምንችለው ሐሳባችንን ሰብሰብ አድርገን ወደ ምንፈልገው ዓላማ የሚያደርሰን ጎዳና ስንይዝ ነው። ለዚህ ደግሞ የሚያስፈልጉ ነገሮች እነዚህን ፕላትፎርሞች ለኛ ጥቅም ላይ እንዲውሉ ማድረግ እንችላለን። ከነዚህ ውስጥ አንደኛው ዩቲዩብ ነው። ዩቲዩብ ላይ አሁን የምናዘጋጅላችሁ የተለያዩ ጥያቄዎች ለናንተ ለምዘናም ይሁን ለጠቅላላ ዕውቀትም ይሁን ለክላስ ፈተናዎችም ለተለያዩ መንገዶች የሚሆኑ ጥያቄዎችን እያዘጋጀንላችሁ እንገኛለን። ስለዚህ በጎውን ዘመን ለምንፈልገው ሐሳብ፣ ለምንፈልገው ራዕይ፣ ለምንፈልገው ነገር ማስፈጸሚያ እንደ ቱል እንደ አንድ መንገድ መጠቀም አለብን እንጂ ሶሻል ሚዲያው የኛ መጠቀሚያ ነው እንጂ መሆን ያለበት እኛ የሱ መጠቀሚያ መሆን የለብንም። ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቻናል ቤተሰቦች? ለናንተ የሚሆነውን ነገር ያቀርበን እንገኛለን። ዛሬ ደግሞ 36ኛ ክፍላችን ለነርሲንግ ሊደርሺፕ ኤንድ ማኔጅመንት ወይም ደግሞ ነርሲንግ ሰርቪስ አድሚኒስትሬሽን በሚል የተማራችሁት ኮርስ ላይ ምን አይነት ጥያቄዎች ይወጣሉና ከምን ነገር ላይ ሞር ፎከስ ያደርጋሉ የሚሉን ይዘንላችሁ ቀርበናል። ለኤግዚት ኤግዛም ወይም ለሲኦሲ ተፈታኞች ወይም ላይሰንሰሪ ኤግዛም ተፈታኞች የሆናችሁ ኤግዛም ኩዌሽኖችን ይዘን ቀርበላችኋል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለሌሎች እንዲዳረስ ሼር አድርጉ። ከዛም ባሻገር ይሄ ቪዲዮ እንደሚመቻችሁ እርግጠኛ ስለሆንኩ ላይክ አድርጋችሁ ጀምሩ። እንዲሁም ያላችሁን ሀሳብ ኮሜንት ላይ ጻፉልን። በነገራችን ላይ ሰሞኑን ትንሽ ቪዲዮ እንዳንለቅ ያደረገን የመጀመሪያው ወቅቱ ያው የተማሪዎች ፈተና የምናዘጋጅበት የተለያዩ ስራዎችን የምንሰራበት ወቅት ስለሆነ ካለችን ጊዜ ለማጣበብ ሞክረን ነው ይሄን የሚያዘጋጀ ነው። ከዛ አንጻር ነው ለተፈጠረው መዘግየት በጣም ይቅርታ እንጠይቃለን። ከዛም ባሻገር እንግዲህ ቪዲዮዎቻችን በዩቲዩብ ላይ ብቻ ሳይሆን በቲክቶክ ላይ፣ በቴሌግራም ላይ እንዲሁም በፌስቡክ ላይ እንገኛለን። ስለዚህ ቲክቶካችንን በቲክቶክ ሊንካችን ዲስክሪፕሽን ላይ ያለ እሱ ላይ ገብታችሁ በቲክቶክ ላይ በየቀኑ አጫጭር ቪዲዮዎች ይደርሷችኋል። እንዲሁም ቴሌግራም ላይ የተለያዩ ሀሳቦች ይንሸራሸራሉ። እንዲሁም ኖቶችን ማግኘት ትችላላችሁ። ፒዲኤፎች፣ ፓወርፖይንቶች ይገኛሉ። እዛ ላይ መከታተል ትችላላችሁ። ለዛሬ የሚሆነውን ጥያቄ ይዘንላችሁ ቀርበናል። ፎከስ የሚያደርገው ነርሲንግ ሊደርሺፕ ኤንድ ማኔጅመንት ነው። ስለዚህ ያንዳንዱን ቲዮሪካል የሆነውን ትንሽ ሪቫይዝ እያደረግን ከዛ ፓርቱ ደግሞ ክፍል 2ን በጥያቄ መልክ እናዘጋጃለን። ስለዚህ ወደ እያንዳንዱ መሄድ እንችላለን። የመጀመሪያው እንግዲህ ኢንትሮዳክሽን ኦፍ ነርሲንግ ሰርቪስ ማኔጅመንት ወይም ደግሞ ሰርቪስ አድሚኒስትሬሽን ስንል nursing service management is application of the management, the principle of planning, organizing, staffing, directing and controlling of nursing service. እንግዲህ nursing service management ስንል it's as approach ማለት ነው። is application of management principle ነው። ግን ምን ማድረግ ነው? ፕላን ማድረግ፣ ማቀድ፣ ኦርጋናይዝድ ማድረግ፣ የታቀዱትን ከሪሶርስ እና ከሂውማን ሪሶርስ እና ከምንፈልገው ነገር ምን ማድረግ ኦርጋናይዝድ ማድረግ፣ ከዛ ያን ኦርጋናይዝድ ያደረግነውን ነገር ስኬለተን ሰርተን ስታፊንግ ማድረግ፣ ያንን ደግሞ ዳይሬክት ከዛ ደግሞ ኦንጎይንግ የሆነውን ነገር ኮንትሮል ማድረግ ነው። ምን ነርሲንግ ሰርቪሶችን ምን ለማድረግ ነው? ይሄ that ensure the quality of patient care, that promoting of the patient quality of care or improving of the quality of the patient care and effective use of resources. ምክንያቱም ሂውማን ፓወር አለ ወይም ደግሞ ሂውማን ሪሶርስ አለ፣ ማቴሪያል አለ፣ ገንዘብ አለ፣ ወይም ደግሞ መንግስት የሚበጅተው ሊሆን ይችላል፣ የግላችን ሊሆን ይችላል። ስለዚህ ኳሊቲ ኦፍ ኬሩን ኢምፕሩቭ ለማድረግ ምን ያስፈልጋል ማለት ነው? ኦርጋናይዝ ማድረግ ምን ያስፈልጋል? ፕላን ማድረግ፣ ስታፍ ማድረግ፣ ዳይሬክት ማድረግ፣ ኮንትሮል ማድረግ ያስፈልጋል። ያ ለምን ይጠቅማል ከተባለ አንደኛው that improve the main ultimate goal of that improve the patient quality of care ለፔሸንት የምንሰጠው ኬር ኳሊቲ እንዲኖረው ያደርጋል። ሁለተኛ ደግሞ ሪሶርሳችን ኢፌክቲቭሊ የምንጠቀመውን ነገር ኢፌክቲቭሊ በሽተኞቻችን ላይ አድሬስ ለማድረግ እና አቺቭ ሄልዝ ኬር ኦርጋናይዜሽን አድርገው እንደየተቋማት እንደ መንግስት ተቋማት እንደ ክልል እንደ ሀገር የተለያዩ መንግስት የሚያወጣቸው ስትራክቸሮች አሉ። እነዛ ያንዳንዳቸው ስትራክቸሮች ደግሞ የራሳቸው አልቲሜት ጎል አለ። እሱን አቺቭ ለማድረግ ምን ያስፈልጋል? ነርሲንግ ሰርቪስ ማኔጅመንት ሲስተም ያስፈልጋል። ፎከስ ኦን that's coordinating of nursing personnel እንግዲህ አንደኛው ሂውማን ፓወር ነው፣ ሂውማን ሪሶርስ ነው። ከዛ ማቴሪያል አለ፣ ከዛ ሰርቪስ ኦፍ the hospital and community setting not only the hospital ብቻ አይደለም ኮሚኒቲ ሴቲንግ ላይ ሄደንም እነዚህን ምንፈልጋቸውን ነገሮች ኢምፕሊመንት ለማድረግ ምን ያስፈልጋል? ፐርሶኔል ያስፈልገናል፣ ማቴሪያል ያስፈልገናል። የት ላይ? ኢን ሆስፒታል ኦር ኮሚኒቲ ሴቲንግ ወይ ሄልዝ ፖስት ሊሆን ይችላል ኦር ካምፔን ሊሆን ይችላል ኦር ደግሞ ቪዚት የምናደርጋቸው ማህበረሰቡን የምናስተምር ሄልዝ ስቴሽን ሊሆን ይችላል። እነዚህን ሁሉ የኢምፕሩቭ ለማድረግ ነርሲንግ ሰርቪስ ማኔጅመንት ያስፈልገናል ማለት ነው። ሶ the shortest የሆነ ስለ ኢንትሮዳክሽን ኦፍ ነርሲንግ ሰርቪስ ማኔጅመንት ነው። ወደ ቀጣይ ስንሄድ የመጀመሪያው ምንድነው ማኔጅመንት ማለት? ማኔጅመንት ማለት ምንድነው? ማኔጅመንት ስንል እንግዲህ ማኔጅመንት ስንል ብዙ ጊዜ ማኔጅመንቱ እንደዚህ ሆኖ ማኔጅመንት is a process of planning። ማኔጅመንት ስንል is a process of plan ማድረግ ኦርጋናይዝድ ስታፍ ዳይሬክሽን ኮንትሮሊንግ ኦርጋናይዝድ ሪሶርስ to achieve
predetermined of the objective efficiently or effectively ማለት ነው። አንድን ኦርጋናይዜሽን ወደሚፈለገው አልቲሜት ጎሉ አድሬስን ለማድረግ ምን ያስፈልጋል? ፕላን ያስፈልጋል። you must be identify the problem and how to solve of the problem የሚለውን ነገር ማወቅ ያስፈልጋል። ከዛ ያንን ኦርጋናይዝድ ማድረግ ያስፈልጋል። ከዛ ኦርጋናይዝ ካደረግን በኋላ ስታፊንግ ያስፈልጋል። that collecting of the human power and resource and እነዚህ ነገሮች ያስፈልጋል። and direct ማድረግ ያንን መምራት እና ኮንትሮል ማድረግ ያስፈልጋል። ነርሲንግ ሰርቪስ አድሚኒስትሬሽን ስንል እንግዲህ ቅድም ትንሽ አውርተናል። refer to the systemic organizational direction of nursing service ነው to provide safe, effective and holistic care for the patient with supporting of nursing staff performing and development supporting nursing staff performance and development ስለዚህ ነርሲንግ ሰርቪስ አድሚኒስትሬሽን ስንል ሲስተሚክ የሆነ ኦርጋናይዜሽናል አፕሮች ምን ለማድረግ ነርሲንግ ሰርቪስን ዳይሬክት ለማድረግ ይሄ ደግሞ ምን ይጠቅማል? the providing of safety safe የሆነ effective and holistic care to the patient with supporting of nursing staff performance and development ማለት ነው። ስለዚህ ማኔጅመንት ለዛ ይጠቅማል። ግን አንዳንድ ጊዜ ማኔጅመንት ምንድነው? ሊደርሺፕ ምንድነው? ማኔጀር ምን ማለት ነው? ሊደር ምንድነው ይባላል። ስለዚህ ሊደርሺፕ ስንል ኢንፍሉዌንሲንግ ነው፣ ኖት ዳይሬክት አውቶራይዝድ የሚደረግ አይደለም። ሊደርሺፕ ፎርማልም ሊሆን ይችላል፣ ኢንፎርማልም ሊሆን ይችላል። ሊደርሺፕ ወይም ሊደር ፎርማልም ኢንፎርማልም ሊሆን ይችላል። አብዛኛው ግን ኢንፍሉዌንስ ነው የሚያደርጉት። ሰዎች ሐሳባቸውን ሊደሮች ሐሳባቸውን ሰጥተው ሰዎች እንዲከተሏቸው ያደርጋሉ እንጂ አውቶራይዝድ የተደረጉ ወይም በመንግስት ዴሊጌት አይደለም የሚደረጉ። ሰዎች ሊደር የሚሆኑት እርግጥ ማኔጀሮች ሊደር መሆን ይችላሉ፣ አይከለከልም። ሊደርሺፕ ስንል ግን that influencing ነው and motivating the people achieve the goal። ስለዚህ ሰዎችን ለምሳሌ ትራንስፎርሜሽናል ሊደር የሚባሉ ሰዎች አሉ አይደለም? ትራንስፎርም የሚያደርጉት። ስለዚህ ምንድነው የሚያደርጉት? በስራቸው ያለውን ሰው እንዲከተሏቸው ማለት ሐሳባቸውን ሸጠው ሐሳቡን የገዙ ሰዎች እነሱ እንዲከተሏቸው እንጂ በዚህ ታረጋለህ በዚህ ትወጣለህ አይሉም። ይሄ አብዛኛው ካራክተራቸው የማኔጀር ናቸው። ግን ማኔጀርስ ሊደርሺፕ ሊደር መሆን ይችላል። ማኔጀር ስንል ደግሞ ወይ ማኔጅመንት ስንል ደግሞ ፕላን ነው፣ ኦርጋናይዝ ነው፣ ኮንትሮል ወርክ ቱ አቺቭ ጎል ነው። የቅድሙ ግን ምንድነው? ኢንፍሉዌንሲንግ ኤንድ ሞቲቬቲንግ ነው። ማኔጀር ሃዝ ፎርማል አውቶሪቲ ነው። ማኔጀር ስንል ፎርማል አውቶሪቲ ቱ ፕላን ኦርጋናይዝ ዳስ ኮንትሮል ዘ ወርክ ማለት። ሊደር ግን ኢንፍሉዌንሲንግ ሞቲቬሽን ዘ ፒፕል ዊዝ ኦር ዊዛውት ፎርማል አውቶሪቲ። አሁን ለምሳሌ እናንተ የምታደንቁት ሚዲያ ላይ ሊኖር ይችላል፣ ግን ፎርማል አይደለም። እናንተ ቤት መጥቶ ይሄን አድርጉ ይሄን አታድርጉ አይልም፣ ግን በሚያደርገው ነገር ሊድ ልትሆኑ ትችላላችሁ። እንደዛ አይነት ከሆነ ሊደር እንለዋለን። ሜቶድ ደግሞ ሊደርሺፕ እንለዋለን። ታስ ማኔጀር ሜቢ ዳት ሊደር ኢፍ ዜር አን ኢንስፓየር ኦር ዳት ኢንፍሉዌንስ ስታፍ። ማኔጀሮች ሊደር መሆን ይችላሉ፣ በት ሊደርሺፕ ስኪል አር ኖት አውቶማቲካሊ ዊዝ ማኔጀራል ፖዚሽን። ይሄ ማለት ግን ማኔጀር ሆናችሁ ማለት ሊደርሺፕ ስኪል አላችሁ ማለት አይደለም። ግን ማኔጀር ሆናችሁ ግን ሊደር የመሆን ኢንስፓየር የማድረግ ኢንፍሉዌንስ የማድረግ ስታፋችሁን ትችላላችሁ። ከዛ ውጭ ግን ህጉ እንዲላል ህጉ እንደዛ አይልም ካላችሁ ኢዝ ማኔጀር ካራክተር ነው። ነገር ግን በስራችሁ ያለውን ስታፍ ሰዎች ኢንስፓየር በማድረግ ሰዎችን ኢንፍሉዌንስ በማድረግ ሰዎችን ሞቲቬት በማድረግ እንደዛ አይነት ሰዎች በግዴታ ሳይሆን በውዴታ ስራውን ወደውት አፍቅረውት የሚሰሩትና የናንተ ኢንፍሉዌንስ ካለ ምን ይባላል? ይሄ ኤንድ ሊደርሺፕ ወይም ደግሞ ሊደር ካራክተር ነው። ማኔጀር ሁሉ ሊደርሺፕ ስኪል አላቸው ማለት አይደለም ማለት ነው። ይሄን መያዝ ያስፈልጋል። ሌላው እንግዲህ ታይፕ ኦፍ ማኔጀር ብዙ አይነት ታይፖች አሉ። አንደኛው ቶፕ ሌቭል ማኔጀር ወይም ደግሞ ሌቭል ኦፍ ማኔጅመንት የምንለው ማለት ነው። ቶፕ ሌቭል የምንለው ሃየርስት የሚባሉት ወይም ደግሞ ሃየር ኦፊሻል የምንለው ለምሳሌ ዳይሬክቲንግ ኦፍ ነርሲንግ፣ ቺፍ ኦፍ ነርሲንግ ኦፊሰር፣ አብዛኛው ይሄ ሱፐርፊሻል ይሄ ፖሊሲ ሜከሮች የምንላቸው ቶፕ ላይ የምናገኛቸው በሚኒስትሪ ኦፍ ሄልዝ ላይ ደረጃ ይህም ልናገኛቸው ዛስ ሪስፖንስ ቱ ፖሊሲ ፎርሙሌሽን ፖሊሲን የሚቀርጹ ስትራቴጂን የሚቀርጹ ኤንድ ዲሲሽን ሜከሮች ናቸው። እነዚህ ፎከስ ሎንግ ተርም ጎል ነው ያላቸው። እነዚህ ቀን ተቀን የምንሰራቸውን ስራ ሳይሆን ሞኒተር የሚያደርጉት ይሄ ሎንግ ተርም ነው። ይሄኛው በነርስ ነው እንጂ ለምሳሌ የሀገሪቷ ፕራይም ሚኒስተሮች፣ ሚኒስትሮች እነዚህ ሃየር ኦፊሻል ወይም ቶፕ ሌቭል ማኔጀር ነው የምንላቸው። ስማቸው ብዙ ሊሆን ይችላል። ቺፍ ኦፍ ሲኦ ልንላቸው እንችላለን። ግን በነርሲንግ አስፔክት ስናየው ደግሞ ቺፍ ኦፍ ነርስ ልንን እንችላለን፣ ኦር ዳይሬክተር ኦፍ ነርስ ልንን እንችላለን። ስለዚህ እነዚህ አብዛኛው ቶፕ ሌቭል ላይ ነው የሚቀመጡት። ግን ቤዝድ ኦን ዘ ሲቹዌሽን አንድ ሰው ቶፕ ሎወር ኤንድ ሚድል ልንን እንችላለን። ስለዚህ ግን ዋናቸው ነገራቸው አስፓይሪንግ ሎንግ ተርም ጎላቸው ላይ ነው ፎከስ የሚያደርጉት ማለት ነው። ቶፕ ላይ በቁጥርም በጣም ትንሽ ናቸው። ሁለተኛው ሚድል ሌቭል ማኔጀርስ የምንላቸው ወይ ሚድል ሌቭል ላይ የምናገኛቸው ለምሳሌ ነርሲንግ ማኔጀር፣ ነርሲንግ ሄድ በተለምዶ ሜትራን ምናምን እንላቸው እነሱ ናቸው። ኢምፕሊመንት ፖሊሲ፣ እነዚህ ደግሞ ቶፕ ማኔጀሮች ያወጧቸውን ህጎች ኢምፕሊመንት ነው ስራቸው። ኮኦርዲኔቲንግ ኦፍ ቢትዊን ቶፕ ኤንድ ሎወር
በቶፕና በሎወር መካከል እንደ ብሪጅ ወይም እንደ ድልድይ ሆኖ ያገለግላሉ። ፎከስ ኦን ዲፓርትመንት ማኔጅመንት ፎከስ ነው የሚያደርጉት። እነዚያ ስትራቴጂክ ላይ ነው ፎርካስት ነው የሚያደርጉት። እነዚህ ግን ሚድል ላይ ነው የምናገኛቸው። ዳት ቢትዊን ዘ ብሪጅ ቢትዊን ሚድል ኤንድ ቶፕ እና ፈርስት ላይን ወይም ሎወር ላይ ያሉትን ምን ያደርጋሉ ኮኔክት ያደርጋሉ ማለት ፈርስት ላይን ኦር ሎወር ሌቨል ማኔጀር ምንላቸው አብዛኛው ይሄ ዋርድ ነርሶች ምንላቸው የነዚህ ስራቸው ዋና ዴይ ቱ ዴይ የሆነ አክቲቪቲዎችን ሞኒተር ማድረግ የዋርድ ኃላፊዎች ለምሳሌ ሊሆኑ ይችላሉ። ፎከስ ኦን ዳይሬክት ፔሸንት ኬር አብዛኞቹ ዳይሬክት ኬር ፔሸንት ኬር ላይ ምን ያደርጋሉ ይሳተፋሉ። ምክንያቱም ምን በማድረግ ሱፐርቫይዝ በማድረግ እነሱም ራሳቸው እንደ አንድ አክተር ሊሆኑ ይችላል። ግን በዋናነት ዛት ኮኦርዲኔቲንግ ኦፍ ዴይሊ አክቲቪቲ እነዚህ ማወቅ አለባችሁ። ሌላው ማኔጀራል ስኪል የሚባሉ አሉ። 3 ማኔጀራል ስኪሎች አሉ። እነዚህ ማወቅ አለባችሁ። ቴክኒካል ስኪል፣ ኮንሴፕቹዋል እና ኢንተርፐርሰናል ስኪል። እነዚህ ፈተና ተደጋጋሚ ሲሆን ላይ ይመጣሉና በደንብ አንደርስታንድ እንዳታደርጉ ይፈልጋል። የመጀመሪያው ቴክኒካል ስኪል ማለት ነው። ማኔጀራል ስኪሎች አንደኛው ቴክኒካል ስኪል ነው። ኖሌጅ ኦፍ ነርሲንግ ፕሮሲጀር፣ ኢኩዊፕመንት፣ ክላይንት ኬሮች እነዚህን ማወቅ ይሄ ቴክኒካል ስኪል እንለዋለን። ሞር ኢምፖርታንት ሎወር ማኔጀር ሌቭል። እነዚህ ቴክኒካል ስኪል አብዛኛውን ያላቸው ሎወር ሌቭል ላይ ያሉ ማኔጅመንት ሲስተም ውስጥ ያሉ ናቸው። ለምሳሌ ስለ ፕሮሲጀሮች፣ ስለ ኢኩዊፕመንቶች፣ ስለ ክሊኒካል ኬሮች አንድ የቢዝነስ ኦነር ይሄንን ላያውቀው ይችላል። አንድ የሆስፒታል ማኔጀር ይሄን ላያውቀው ይችላል። ያውቃል ባይ ዲፎልት፣ ግን በዋናነት እሱ ፎከስ የሚያደርገው ስለ በ5 ዓመት ውስጥ በ2 ዓመት ውስጥ በ3 ዓመት ውስጥ ሊያሳካቸው የሚችሉ ጎሎች ናቸው እንጂ ስለ ዛሬ ላይ ስለሚሰሩ ኤንጂቲዩብ ዛሬ ላይ ስለሚሰሩ ፊዲንግ አይደለም። ስለዚህ ቴክኒካል ስኪል የማኔጀራል አንዱ ስኪል ነው፣ ግን ሎወር ሌቭል ላይ ያሉ ማኔጀሮች ኢትስ ሞስት ኢምፖርታንት። ሌላው ኢንተርፐርሰናል ስኪል ወይም ደግሞ ሂውማን ስኪል የምንለው ነው። the ability of communication, motivation, lead of staff። እነዚህ አንድ ሰው ማኔጀር ሊኖራቸው ከሚገቡ ነገሮች አንደኛው ኢንተርፐርሰናል ስኪል ማለት ነው። the ability of communication or how to the understanding of how to transferring of message for the audience or the leaders or the other external forces እነዚህን ማወቅ የሚችል or understanding of the power of communication. This is one of a human interpersonal skill and motivate of the staff, lead the staff, improve that important for all level of management. Communication is a backbone, especially in health institutions or health sectors. ለሄልዝ ሴክተር ለሁሉም እርግጥ ለዋና ለህይወት or life ለህይወታችን ራሱ አስፈላጊ ከሚባሉ አንደኛው ምንድነው human ወይም ኢንተርፐርሰናል ስኪል ነው። ስለዚህ በሁሉም ሌቭል ላይ ያለ ሰው ምን ያስፈልገዋል ማለት ነው is a human skill or interpersonal skill ማለት ነው። ሌላው ሶስተኛ ኮንሴፕቹዋል ስኪል ነው። ኮንሴፕቹዋል ability of understanding of the organization as a whole። ይሄንን ምንድነው አንድ ድርጅት ጠንቅቆ ማወቅ የኮንሴፕቹዋል ስኪል መኖር አለብን። መሪ ከሆነ ማኔጀራል ስኪል ካለ the ability of understanding the organization as a whole need to planning, the problem solving and decision making, to identify the hospital or health centers or specialized clinic, to understanding of the problem and how to solve the problem, identify na dig out የምናደርግበት ነው። most important top management። ይሄ እነዚህ አብዛኞቹ ቶፕ ማኔጀር የሆኑ ሰዎች ስኪል ሊኖራቸው ይገባል። ስለዚህ እነዚህ 3 ስኪሎች ቴክኒካል ስኪል፣ ሂውማን ስኪል እና ኮንሴፕቹዋል ስኪል ኢትስ ኢምፖርታንት ማኔጀራል ስኪል ነው የሚባለው። ስለዚህ በሲናሪዮ ቢመጣ በምን ቢመጣ እነዚህን አንደርስታንድ ሰመራይዝ እያደረኩላችሁ ነው ባጭሩ ማለት ነው። ሌላው ማኔጀራል ሮል የሚባል አኮርዲንግ ቱ ሄንሪ መዘርበርግ የሚባል የቢዝነስ ኦተር ነው። በስፔሻሊ 1960ዎቹ አካባቢ ነው ይሄንን ያወጣው። ማኔጀራል ሮሎች ምንድን ናቸው የሚለውን ኢንተርፐርሰናል ሮል፣ ኢንፎርሜሽናል ሮል እና ዲሲሽናል ሮል ብሎ በ3 ከፍሎታል። ስለዚህ እያንዳንዳቸው እንሄድ። ማኔጀራል ሮል ቅድም ስኪል ያልነው ሊኖር የሚገባው ስኪል ነው። ይሄኛው ደግሞ ማኔጀራል ሮሎቹ ምን ሊሆን ይችላል? አንደኛው ኢንተርፐርሰናል ሮል ይባላል። ይሄ ማለት አንድ ሊደር ወይም አንድ ማኔጀር ኢንተርፐርሰናል ሮል ይገባል። ለምሳሌ ፊገር ሄድ ማለት የአንድ ተቋም ሪፕሬዘንት የሚያደርግ ነው። ኢንተርፐርሰናል ሮል ማለት ሪፕሬዘንታቲቭ ኦርጋናይዜሽናል ሊደር ስንል ደግሞ ካራክተር አላቸው። ኢንተርፐርሰናል ሮል ያላቸው ሰዎች ፊገር ሄድ ብቻ አይደሉም። leader, the guiding and motivating of staff, the influencing of the staffዎችን ኢንፍሉዌንስ ያደርጋል። ኢንፍሉዌንስ የሚያደርጉት በፖዚቲቭ ነው። ሰዎችን አስፓየር በማድረግ ጥሩ የሆነ እይታ እንዲኖራቸው including of license, maintaining of relationship inside and outside of the organization, that connecting of internal and external of the organization እነዚህን ያደርጋሉ። ይሄ ምን ይባላል? ኢንተርፐርሰናል ሮል ያላቸው the characteristic of or the managerial of role ነው። ሌላው ወይ managerial role ከሚባል አንደኛው ኢንተርፐርሰናል ሮል ነው። ፊገር ሄድ፣ ሊደር ኤንድ ላይዘን እና ጥያቄዎችን በዚህ ይመጣሉ። ሁለተኛው ላይ ምናገር ኢንፎርሜሽናል ሮል አላቸው ማኔጀር። ስለዚህ የመጀመሪያው ኢንተርፐርሰናል ሮል ነው። ሁለተኛው ደግሞ ኢንፎርሜሽናል ሮል አላቸው ማለት ነው። እነማን ናቸው እነዚህ?
ማኔጀራል ናቸው። የመጀመሪያው ሞኒተር ኮሌክቲንግ ኦፍ ኢንፎርሜሽን ፍሮም ኤክስተርናል ኦር ኢንተርናል ሊሆን ይችላል። መረጃዎችን ይሰበስባሉ። ዲሲሽን ለመስጠት ዲሲሚኔተር ናቸው። የሰበሰቡት መረጃ ለስታፉ አፕሮፕሪየት ለሚሉት ሰው ምን ያደርጋሉ? ሼር ያደርጋሉ። ስፖክን ፐርሰን ነው። ኮሚኒኬት ዊዝ ቢሃፍ ኦፍ ኦርጋናይዜሽን ስለ ኦርጋናይዜሽኑ በኦርጋናይዜሽኑ ጎን ሆነው ስለ ኦርጋናይዜሽኑ ገለጻ ኢንተርፕሬት ያደርጋሉ ማለት ነው። ምክንያቱም ስላላቸው ጥንካሬ ኦፖርቹኒቲ ስላለው ነገር ሊሰራቸው ስላሰባቸው ነገር ኮሚኒኬት ያደርጋሉ። ስፖክን ፐርሰንስ። ስለዚህ ማኔጀራል ሮል፣ ኢንተርፐርሰናል፣ ኢንፎርሜሽናል። ሶስተኛው ዲሲሽናል ሮል አላቸው። ኢንተርፕረነር ናቸው። ዲሲሽናል ሮል ኢንተርፕረነር ኢኒሺዬቲቭ ኢምፕሩቭመንት ኤንድ ቼንጅስ ቼንጅን አስፓየር ያደርጋሉ። ለውጥን ይፈልጋሉ። የተሻለ ነገር ኢኒሺዬቲቭ ኦፍ ኢምፕሩቭመንት ለውጥን፣ መሻሻልን፣ ማደግን ይፈልጋሉ። ስለዚህ የአንደኛው ሮላቸው የማኔጀራል ሮል ከሚባለው አንደኛው ዲሲሽናል ነው። ከዛ ውስጥ አንዱ ኢንተርፕረናል ነው። ዲስተርባንስ ሃርድር ኤኒዌይስ ኮንፍሊክት ኢዝ ሃፕንስ ኢዝ ናቹራል ፕሮሰስ ወይም ናቹራል ፕሮሰስ ነው፣ ሊፈጠር ይችላል። ስለዚህ ያንን አይፈጠር አይባልም ዲስተርባንስ ወይም ደግሞ ኮንፍሊክት። ያንን ምን ያደርጋሉ? ሪዞልቭ ያደርጋሉ። ምክንያቱም ፕሪዲክት ያደርጋሉ፣ ያንን ደግሞ ዲቴክት ያደርጋሉ። ለዛ ደግሞ አፕሮፕሪየት ሶሉሽን ያስቀምጣሉ። ሪሶርስ አሎኬተር ናቸው። ማኔጀራል ስታፍ ማቴሪያሎችን ሃንድል ያደርጋሉ። ኔጎሽየተር ሃንድል ኦፍ ኔጎሽዬሽን ኔጎሽየት ያደርጋሉ። ሌላው ፋንክሽን ኦፍ ማኔጅመንት ፋንክሽኖች አሉ። ወደ 7 አንዳንድ መጽሐፎች ላይ እስከ 8 ያደርሳቸዋል። በዋናነት ግን 5 ናቸው። እኛ 8ቱን ማየት ይችላል። ፕላኒንግ፣ ኦርጋናይዚንግ፣ ስታፊንግ፣ ዳይሬክቲንግ እና ኮንትሮሊንግ። እነዚህን ስናደርግ ነው የተሻለ ለውጥ የተሻለ ነገር ማድረግ የምንችለው። ሰው እያንዳንዳቸው ፕላኒንግ ምንድን ነው? ፕላኒንግ ኢዝ ፕሮሰስ ዲሳይድ አድቫንስ ዋት ቱ ዱ ኤንድ ሃው ቱ ዱ። ምንድን ነው የምናደርገው፣ እንዴት ነው የምናደርገው፣ መቼ ነው የምናደርገው እና በማን ነው የሚደረገው የሚለውን ነገር ክሊር የሆነ ዴስቲኔሽናችንና መቼ እንዴት የሚለውን ነገር አይደንቲፋይ የምናደርግበት ፕሮሰስ። ነርሲንግ ፕላኒንግ ኦፍ ኢንክሉዲንግ ኦፍ ሴቲንግ ኦፍ ጎል ዘ ፔሸንት ኬር preparing of duty restores and forecasting of manpower and supplies. So as a nurse managers or top strategist ልትሆኑ ትችላላችሁ። So planning is important for health institutions, especially for nursing that decide what to do, how to do it, when to do it and how identify እና predict ያደርጋላችኋል። ኦርጋናይዚንግ እንግዲህ ፕላኒንግ ካለ ኦርጋናይዚንግ አለ። ኦርጋናይዝ ማለት ኢንቮልቪንግ ኦፍ አሬንጂንግ ታስክ ማለት ነው። ታስኮችን አሬንጅ ማድረግ፣ ማን ምን ይሰራል፣ ማን ለማን ተጠሪ ነው የሚለውን ስትራክቸራይዝድ ማድረግ ማለት ነው። ሪስፖንሲቢሊቲ ምንድን ነው? ሪሶርስ ቱ አቺቭ ፕላኒንግ ኦብጀክቲቭ። ነርሲንግ ሰርቪስ ኢንክሉዲንግ ኦፍ አሳይኒንግ ኦፍ ዲዩቲ፣ ስታብሊሽንግ ኦፍ አውቶሪቲ፣ ኮኦርዲኔቲንግ ኦፍ ዲፓርትመንት ፎር ስሙዝ ፔሸንት ኬር። ዲስ አዝ ኢንክሉዲንግ ኦፍ ኦርጋናይዚንግ ማለት። ስለዚህ የመጀመሪያው ምን አለ? ፕላኒንግ። ሁለተኛው ኦርጋናይዚንግ። ሶ ኦርጋናይዚንግ is as dispatching of arranging task responsibility and resources ለምን ለፕላን ላደረግነው ነገር አቺቭ ለማድረግ እነዚህ ያስፈልጉናል። ወደ ሶስተኛው ስንሄድ ስታፊንግ አለ። ኦርጋናይዝ ያደረግነውን ነገር ስታፍ ማድረግ አለብን። ዛስ ሪክሩቲንግ ያስፈልጋል። ሴሌክቲንግ ትሬኒንግ፣ ሰዎችን መምረጥ፣ ሴሌክት ማድረግ፣ መጀመሪያ መመልመል፣ መምረጥ፣ ከዛ ትሬኒንግ መስጠት፣ ስለ ስራው ቦታ፣ ስለ ፕሌሲንግ ኦፍ ነርሲንግ ፐርሶኔል and ensure the right number of nurse with the right skill available at right time። ይሄን ነገር ማወቅ ያስፈልጋል። ሰርጂካል ነርስን ለኦፒዲ ልታደርገው አይቻልም። ስለዚህ ራይት ታይምስ ፎር ዘ ራይት ፕሌስ ማለት ነው። ራይት ዊዝ ራይት ስኪል ማለት ነው። ኦአር ነርስን ለኦፒዲ ከማድረግ ለኦአር ማድረግ፣ አነስቴቲክ ነርስን አነስቴዥያ ኦርቶፔዲክስ ላይ ከማድረግ አነስቴዥያ ኬር ዩኒት አካባቢ ላይ ማድረግ የተሻለ ነው። ምን እያለ ነው? ስታፊንግ ማለት ራይት ነምበር ኦፍ ነርስ ዊዝ ራይት ስኪል አር አቬሌብል አት ራይት ታይም። ኢትስ ኢምፖርታንት ፎር ማኔጀርስ። ዴሊጌሽን አንዳንድ ጊዜ መርጅ ይሆናል። ዴሊጌሽን አሳይን ኦፍ ሪስፖንሲቢሊቲ ኃላፊነት መስጠት። ሊዲንግ ዳት ጋይዲንግ ኦፍ ዳይሬክቲንግ ኢንፍሉዌንሲንግ ኦፍ ዘ ስታፍ አቺቭ ዘ ጎል። ኢንፍሉዌንስ ስንል ኔጌቲቭ ማለት አይደለም። እርግጥ ቲዮሪ ኦፍ ሊደርሺፕ ብዙ ናቸው። አንዳንዴ ፔኒሽመንትና ሪዋርድ ዛት ካሮት ስቲክ የሚባለው ሜትድም ይከተላለን። ግን በዋናው ሞቲቬት ስንል ዳት ሰዎች የተሻለ ለውጥ እንዲያመጡ ነርስ ሊደርሺፕ ፕሮሞት ቲምወርክ፣ ዲሲፕሊን፣ ሃይ ኳሊቲ ኦፍ ፔሸንት ኬር ያመጣል ማለት ነው። ሶ እነዚህ ሊዲንግ እንላቸዋለን። ኤንድ ሞቲቬሽን ኢንካሬጂንግ ኦፍ ኤንድ ስቲሙሌቲንግ ኦፍ ስታፍ ቱ ፐርፎርም ዜር ዲዩቲ ዊል ዳስ ኤፊሽንትሊ ዘ ሜዲፎ ኢንክሉዲንግ ኦፍ ሪኮግኒሽን፣ ሪዋርድ ኤንድ ፋየር ሰፕሬሽንስ ካለ እሱም ካለ
ሱፐርቪዥን ፌር የሆነ ሱፐርቪዥን and opportunity for personnel growing ሰባተኛው coordination that important to integrate activity of individual and department to achieve the common goal ስለዚህ ኮኦርዲኔት ካላደረግነው ስራ ይበታተንና ወደ አንድ መጠቅለል ያክተናል ስለዚህ ነርሲንግ ሰርቪሱን የኮኦፕሬሽን ቢትዊን ነርስ ዶክተር አዘር ሄልዝ ኬር ፐርሶኔልን ኮላቦሬት በማድረግ that achieve ultimate goal ማለት ነው መጨረሻ ላይ evaluation you assess the outcome evaluation is the process to assess the performance outcome against the planning of the objective ስለዚህ ከፕላናችሁ ጋር ንጽጽር እየሰራችሁ ይሄንን ማድረግ አሰስ ማድረግ ያስፈልጋል nursing management including of evaluation staff performance the patient outcome and quality of care ስለዚህ አንደኛው staff performance ምን ይመስላል patient outcome ምን ይመስላል and quality of care ምን ይመስላል የሚለው ነገር ምን እናደርግበት አሰስ እናደርግበት መንገድ evaluation እንለዋለን so እነዚህ ነገር በመጠቀም የማኔጅመንት ፋንክሽንን ኢምፕሊመንት ማድረግ እንችላለን ሌላው health care planning ሚል አንድ ቻፕተር አለ ስለሱ ነው እንግዲህ ፕላኒንግ ስንል ቀደም እንዳለ the first most important function of management ብለናል involving of objective action of advance to achieve desired goal in nursing service ማለት ነው planning the process of systemic የሆነ continuous የሆነ systemic እና continuous that help to nurse manager and that aspect of the future need set goal prepare for action and achieve quality of care ይሄን ያውቃል so that አሁን በጣም ሾርት በሆነ መንገድ ነው type of planning ስንል strategic planning የምንለው አለ ይሄኛው አብዛኛው እስከ 5 አመት እስከ 10 የሚባላሉ ከ3 እስከ 5ም እንዳነበባችሁት መጽሐፍ ከ5 እስከ 10 የሚላል ከዛ ደግሞ ከ3 እስከ 10 አለ ስለዚህ long term planning ነው done by top ሌቭሎች ናቸው ይሄን የሚሰሩት ቅድም እንዳልነው the level of management እንዳልናቸው set over goal of that policy of organization የተቋማትን ኦርጋናይዜሽናል ፖሊሲዎችን ጎሎችን ሴት የሚያደርጉት ስትራቴጂክ ፕላነሮች ናቸው ማለት ነው ስለዚህ ቶፕ ሌቭል ናቸው ከ5 አመት በላይ የሆኑ ስትራቴጂክ የሆኑ ነገሮችን የሚቀመጥ ይሄ ወይም ስትራቴጂክ ፕላነር ሲባል ታውቃለህ የመንግስት ስትራቴጂክ ፕላን የ5 አመት የ10 አመት ያልተቀረጻል ኦፕሬሽናል ፕላኒንግ ስንል ደግሞ ይሄ ሾርት ተርም day to day planning ናቸው done by lower ሌቭሎች ናቸው እዚህ ይሄን የሚሰሩት ኦፕሬሽናል including of duty rosters or work scheduled and ward activity ይቅርታ ግን ይሄኛው ሁለተኛ ላይ መሆን የነበረበት ታክቲካል ፕላኒንግ ነው መጀመሪያ ስትራቴጂክ ፕላኒንግ ከዛ ታክቲካል ነው የኤዲቲንግ ችግር ነው ስለዚህ ይሄ ታክቲካል ፕላኒንግ ደግሞ ይሄ ሚዲየም ተርም ነው እነዚህ ሚድል ማኔጀሮች ናቸው የሚያወጡት አብዛኛው ጊዜ ትራንስሌት ኦፍ ስትራቴጂክ ፕላኒንግ ይሄ ስትራቴጂኩን ፕላኒንግ ወደ ዲፓርትመንት አክሽን የሚቀይሩት ናቸው እነዚህ መጀመሪያ ከ5 አመት ማን ነው ከ3 አመት እስከ 5 አመት አለ አይደለ ይሄንን ምን ያደርጋል ማለት ነው ይሄንን ያወጣነውን ፕላኒንግ ወደ ዲፓርትመንት ስኬጁልድ የሚያደርገው ታክቲካል ፕላኒንግ ከዛ ቀጥሎ ማን ይሆናል ማለት ነው ኦፕሬሽናል ፕላነሮች ናቸው ይሄን ስራ የሚሰሩት እነዚህ ኦፕሬሽናል ሎወር ሌቭል ላይ ያሉት ዴይሊ የሆኑ ስራዎችን ዴይ ቱ ዴይ ፕላን የሚያደርጉት የቀናት ከዛ የሳምንታት የወራት እያሉ የሚሰሩት ናቸው ስለዚህ እነዚህ ማወቅ ያስፈልጋል ሌላው ኮንቲጀንሲ ይባላል ይሄ አንኤክስፔክትድ የሆነ ሲቹዌሽን ከተፈጠረ ለሱ ብለን የምናቀደው እቅድ አይነት ነው ኮንቲጀንሲ መጣበቂያ ማለት ነው including of disasters ቢኖር staff shortage ቢኖር emergency preparedness ወይም ደግሞ readiness ማለት ነው ቢኖር ለዚህ ብለን የምናቀደው እቅድ ኮንቲጀንሲ ይባላል ወደ ሌላው ቶፒካችን ስንሄድ ሊደርሺፕ ቲዮሪዎች ናቸው እንግዲህ ሊደርሺፕ ቲዮሪ ብዙ አይነት ቲዮሪዎች አሉ ትሬት ቢሄቪየራል ቲዮሪ ትራንስፎርሜሽናል ቲዮሪ ምንላቸው አሉ ለምሳሌ ትሬት የሚባለው አብዛኛው ጊዜ ቲዮሪ ነው ምንለው ይሄ አብዛኛው ጊዜ ሊደር is born with certain quality ሰው መሪ ይወለዳል ብለው የሚያምኑ ናቸው ይሄ oldest theory ከሚባሉት አንደኛው ነው the trait including of confidence intelligent honesty and initiative የሆነ ቲዮሪስት ማን ነው ሊደርስ at born በመወለድ ነው የሚያመጣው የሚል ቲዮሪስቶች ናቸው ይሄ oldest የሚባለው ነው behavioral theory ደግሞ focus on what the leader do not who is are ሁለተኛው behavioral theorist ናቸው እነዚህ ደግሞ focus የሚያደርጉት on the what leader to do leader ምን ማድረግ አለበት ምንድነው ማድረግ ያለበት የሚሉት የቲዮሪ emphasize የሚያደርጉት no task oriented የሆኑ the people oriented of the behaviors እነዚህ አይነት የቲዮሪ አይነት behavioral theory እንለዋለን ሌላው situational theory የሚባላል leadership style changing according to the situation እነዚህ situational theories ደግሞ የሚሉት ምንድነው ሊደር የሚፈጠረው በሲቹዌሽን በሁኔታ ነው unexpected የሆኑ ሰዎች ያልተገመቱ ሰዎች ሊደር ሊሆን ይችላል ይሄ situation depend on the staff competency experience and working environment ለሊደር ሊያጋልጥ ወይም ደግሞ ለሊደር ሊያደርስ ይችላል መንግስት ምንድነው ይሄ መደባይ ትግል ነው ምናምን የሚባል አይነት ይመስለኛል አይ ቲንክ ስለዚህ ሰዎች በሚያደርጉት ኮምፒተንሲ ምን ሊያደርጉ ይችላሉ ሊደር ሊሆኑ ይችላሉ ነው ስለ ሲቹዌሽኑ ነው ሊደርን የሚወስነው ነው
ሌላው ኮንቲጀንሲ ቲዮሪ ምንለው ሊደርሺፕ ኢፌክቲቭ ዲፔንድ ኦን ዘ ሊደር ፎሎወርስ ኤንድ ሲቹዌሽን ነው ይላል። ኖ ሲንግል ቤስት ሊደር ስታይል ሲንግል የሆነ ሊደር ስታይል የለም የሚል ኮንሰፕት ያለው ኮንቲጀንሲ ነው። እንደየሁኔታው እንጠቀማለን ነው። አውቶክራቲክ ዲሞክራቲክ ሊሆን ይችላል ኦር ሌሎች ቲዮሪዎችን እንጠቀም ይችላል። ትራንስፎርሜሽናል ቲዮሪስት ሊደርስ ትራንስፎርም ነው የሚያደርጉት አንድ ነገር ሳትለቅ ሌሎች ላይ መሻገር። ሊደርሺፕ ኢንስፓየር የምታደርገው ሞቲቬት የምታደርገው ስታፍን አቺቭ ሃየርስ ፐርፎርማንስ ኢንካሬጂንግ ፕሮፌሽናል ግሮዝ ኤንድ ቼንጅ ሰዎችን በማብቃት እና ለአንተ እንዲሆኑ ኢንስፓየር በማድረግ በመማረክ እና የተሻለ ሰዎችን በመምረጥ እና ለአንተ ራዕይ አስፈጻሚ የሆኑትን ሰዎች ኢንካሬጅ በማድረግ ሰዎችን ወደዛ ነገር መውሰድ ይሄ ትራንስፎርሜሽናል ሊደር ይባላል። ትራንስፎርም ነው የሚያደርገው። እንግዲህ እነዚህ የሊደርሺፕ ቲዮሪዎች በምን አይነት ሊደርሺፕ ነው ኢምፕሊመንት የሚደረጉት ቢባል አንደኛው በአውቶክራቲክ ሊሆን ይችላል። ሊደር ሜክ ዳት ዲሲዥን አለው ነው ብቻውን የሚወስነው ፈላጭ ቆራጭ የምንላቸው ማለት ነው። ስለዚህ ፖሊሲ ያመጣሉ፣ ያስፈጽማሉ፣ ይሰራሉ። እነዚህ ነገሮች ግን ትክክል አይደሉም ልንል አንችልም። የሚሆኑበት ጊዜ አለ። ዩዝፉል ታት ኢመርጀንሲ ለምሳሌ ሀገር ብትወረር ዳት አውቶክራቲክ ኢምፖርት አዋጅ ይወጣል፣ ስራ ነው። ሪዱስ ስታፍ ሞራሊቲ ግን የስታፎችን ኦቨርዩዝድ እናደርግ እንችላለን፣ ሞራላቸውንም አፌክት ልናደርግ እንችላለን። ዲሞክራቲክ ዳትስ ፓርቲሲፔሽን ማለት ነው። ዲሲሽን ሜኪንግ ፓርቲሲፔት በማድረግ ነው። ኢምፕሩቭ ሞቲቬሽን፣ ጆብ ሳቲስፋክሽን፣ ቲም ወርክ አለው ማለት ነው። ይሄ ሶስተኛው ሌዚ ፌር ሊደርሺፕ የምንለው ሚኒማል ሱፐርቪዥን ማለት ነው። ሰዓት ከመቅጠር የሆነ ነገር ከማድረግ የተለየ ነገር የማያደርጉ በቃ እኩል የሆነ ተሳትፎ ያላቸው ሲቲ ፎር ኤክስፒሪየንስ እና ሰልፍ ሞቲቬት ስታፎች እነዚህ ብዛት በሃይል ኦፊሻል የሆኑና ሞር ኤክስፒሪየንስድ የሆኑ ማለት አለቃ የማያስፈልጋቸው ሁሉም የራሱን ስራ የሚሰራ አይነት የሊደርሺፕ አይነት ነው። የሊደሩ ዋና ተዋናኝነት ሰዓት መቅጠር የሆኑ ነገሮችን ማስተካከል ነው። ከዛ ውጭ ሁሉም የራሱን ተናግሮ ጨርሶ መሄድ ነው። ሌላው ትራንስፎርሜሽናል ሊደርሺፕ ቅድም ካልነው የቲዮሪ አይነት ነው። ፎከስ ኦን ቪዥኑ ያሳያቸዋል፣ ሞቲቬት ያደርጋቸዋል፣ ኢኖቬት ያደርጋቸዋል። ፕሮሞት ኳሊቲ ኦፍ ነርሲንግ ኬርንም ፕሮሞት ያደርጋል ወደ ነርስን አስፔክት ስናመጣው ማለት ነው። እነዚህ የሊደርሺፕ ስታይሎች ናቸው ማለት ነው። ትራንዛክሽናል የምንለው ደግሞ እነዚህ ቤዝድ ኦን ሚኒንግ ቤዝድ ኦን ሪዋርድ ኤንድ ፐኒሽመንት ነው። ጥሩ ከሰራ ትሸለማለህ፣ ካልሰራ ትቀጣለህ የሚሉት ትራንዛክሽናል ስማቸው ራሱ ትራንዛክሽን ነው፣ ገንዘብ ነክ ናቸው። ኢፌክቲቭ ፎር ሩቲን ታስክ ለሩቲን ታክስ አሪፍ ነው። ለምሳሌ ባንክ ቤቶች ብር ይመድባሉ ለኮንቲጀንሲ አይደል? ያንን ካላስወሰድክ በአመቱ መጨረሻ እንደዚህ ትወስዳለህ። ይሄ ትራንዛክሽናል ሊደርሺፕ ይባላሉ። ትራንስፎርሜሽን ጋር ይለያሉ። እነዚህ ቤዝድ ኦን ሪዋርድ ኤንድ ፐኒሽመንት ማለት ነው፣ ወይም ደግሞ ስቲክ ኤንድ ካሮት የሚባለው ማለት ነው። ሁሌ እንደምንላችሁ ራሳችሁን ካበቃችሁ በየትኛውም ቦታ በየትኛውም ጊዜ ተፈላጊ ትሆናላችሁ። በዚህ ዘመን አቴንሽንን የሚሰርቅ ብዙ ሀሳባችንን የሚወስድ ዘመን ላይ ደርሰናል። እኛ የዛ ሰለባ መሆን የለብንም። ለእኛ የሚጠቅሙ ነገሮችን ጥንፍፍ አድርገን ከዓለም ላይ መጠቀም ይገባናል። ከዛ ውጪ በሁሉ ቦታ ሳንባዝን ራሳችንን ጠብቀን ህሊናችንም ጠብቀን ለተሻለ የህይወት ደረጃ እንድንደርስ ካሁኑ ራሳችንን ማዘጋጀት ይገባናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ እንዲሁም ለሌሎች እንዲደርስ ደግሞ ሼር አድርጉ። ይሄ ቪዲዮውን ቅድም ላይክ ያላደረጋችሁ አሁን ላይክ ማድረጋችሁ እንዳትረሱ። በነገራችን ላይ በዩቲዩብ ብቻ ሳይሆን በቲክቶክ፣ በቴሌግራም፣ በፌስቡክ እንገኛለን። አጫጭር የሆኑ ቪዲዮዎችን ከፈለጋችሁ ቲክቶካችንን ፎሎ ማድረጋችሁ እንዳትረሱ። እንዲሁም ቴሌግራም ላይ እየገባችሁ ጆይን አድርጉ። ሀሳባችሁን እዛ ላይ መስጠት ትችላላችሁ። ለዛሬ አበቃው። ቻው።